መንገዶች የእግሩን ዱካውን ከማወቃቸው በፊት፣ ከተሞችም ድምፁን ከመስማታቸው በፊት ይህ ሐዋርያ የተመረጠ ነበር። ዛሬ ታሪክን የምናስታውሰው ብቻ አይደለም፣ እምነታችንን በመጽሐፍ ቅዱስ እንፈትሻለን፣ በአመንዝራነታችን እንጸጸታለን። ዛሬ ከቅዱስ ታዲዮስ ጋር ሆነን ግመልን በመርፌ ቀዳዳ እናሳልፋለን። ነገር ግን የጉዞ በጣም ውብ ክፍል ታምራቱ አልነበሩም። ኢየሱስ ለእርሱ ተገልጦለት የተናገረው ቃል ነበረ። ዛሬ ይህንን ቃል ተሸክመን ክርስቶስን ለመስበክ እንወጣለን። ይህ የሐዋርያው የቅዱስ ታዲዮስ ታሪክ ነው። በላይኛው ክፍል ጸጥታ፣ በሰማይና በምድር መካከል ዝምታ በሆነ ጊዜ መንፈስ ቅዱስ ወረደ። የእሳት ልሳኖች በ12ቱ ላይ አረፉ። ከእነርሱም ጋር መልካም ትሑት አገልጋይ ቆሞ ነበር። ቅዱስ ታዲዮስ ሊላላክ ዝግጁ ነበር። መንፈስ ቅዱስም እንደ ኃይለኛ ነፋስ ተንቀሳቀሰ፣ ልባቸውንም በፍቅሩ እሳትነት አቃጠለው። ስለዚህም ወደማይታወቁ ከተሞች፣ በጣዖታት ወደ ተነደፉ ቦታዎች፣ በትዕቢትና በዕውርነት ወደ ተከፋፈሉ አገሮች ሄዱ። ቅዱስ ታዲዮስ በአይሁድና በአሕዛብ መካከል ዞረ፣ አስተማረ፣ ሰበከ። የሕይወት ወንጌልን መግቦ ብዙዎችን እግዚአብሔርን ወደ ማወቅ መለሰ። ስለ ፈጣሪያቸው እነሱ ስለዘነጉት፣ ስለሰቀሉትና ስለተነሳው ስለ ኢየሱስ ክርስቶስ ሰበከላቸው። ልቦችም ዞሩ፣ ዓይኖች ተከፈቱ፣ ውሃዎችም ለጥምቀት ተቀደሱ። ብዙዎች ወደ እውነተኛው አምላካቸው ተመለሱ፣ እናም እንደገና ተወለዱ። አንድ ቀን ቅዱስ ታዲዮስ ወደ ሶርያ ከተማ ሲጓዝ መንገዱ ጸጥታ የሰፈነበት ነበር። ፀሐይ ዝቅ ብላ በራች፣ አየሩ በብርሃን አብረቀረቀ። ከዚያም ከቀኑ የበለጠ ብሩህ ብርሃን ከበበው። በፊቱም የጌታችን የኢየሱስ ክርስቶስ ክብር ታየ፣ በሚያምር ጎልማሳ አምሳል። እንዲህም አለው፣ ወዳጄ ታዲዮስ አትፍራ፣ እኔ ካንተ ጋር ነኝና። ባሪያ አይደለም ግን ደግሞ ወዳጄ አለው። ደቀ መዝሙር ብቻ አይደለም ነገር ግን ጓደኛዬም ብሎ ጠራው። ቅዱስ ታዲዮስ ራሱን አዘነበለ፣ ነፍሱን ሰላም ሞላው፣ ጌታንም ሲያረጋየው። ወደ ሶርያ ከተማ ሲቃረብ ቅዱስ ጴጥሮስ ከጎኑ ነበር። አንድ ያረጀ ሰውም አዩ፣ በበሬዎች በሜዳ ላይ እያረሰ ነው። ሐዋርያት በእርጋታ ሰላምታ ሰጡት። ሽማግሌ ሆይ የምንበላውን እንጀራ ስጠን። ሰውየውም በሐቀኝነት መለሰ፣ እንጀራ የለኝም፣ ግን ከገበያ አመጣላችኋለሁ። ከበሬዎቹም ጋር ተቀመጡ። እነርሱም እንዳልክ ይሁን አሉ። ሽማግሌውም ሄደ። ሐዋርያው ግን በመንፈሱ ተረበሸ። ለእኔ ነውር ነው፣ ከበሬዎች ጋር ሥራ ፈትቼ አልቀመጥም። ሽማግሌው ለእኛ በጎ ሊሠራ ሄዷልና አለ። ተነስቶም ማረሻውን በእጁ ያዘ፣ በሬዎቹንም ወደፊት መራ። የስንዴ ዘርም ነበር፣ ዘሩን ባረከ፣ መሬቱንም ባረከ። ቅዱስ ጴጥሮስም በጌታችን በኢየሱስ ክርስቶስ ስም ዘራ። ቅዱስ ታዲዮስም ከጴጥሮስ ጎን በክብር ቆመ። እነሆ ዘሩ በቀለ፣ ወዲያውም አፈራ። አረንጓዴ ቡቃያም ከምድር ወጣ። እርሻውን በዓይናቸው ፊት ደረሰ። ቀስ ብሎ አይደለም ነገር ግን በአንድ ጊዜ አበበ። ሽማግሌው ሲመለስ በዓይኑ የሚያየው ነገር አስደነገጠው። ማሳው በሙሉ በዘር ተሸፍኗል። ከእግራቸውም ወደቀ። እናንተ አማልክት ናችሁን? እነሱም በገርነት እኛ አማልክት አይደለንም፣ የልዑል አገልጋዮች ነን እንጂ ብለው መለሱለት። የሽማግሌው ዓይኖች እንባ ሞሉ። ወደምትሄዱበት ሁሉ እከተላችኋለሁ አላቸው። ጴጥሮስ ግን መልሶ አይሆንም፣ ነገር ግን በሬዎቹን መልስ፣ በቤትህም ምግብ አዘጋጅ፣ እግዚአብሔር እስኪጠራን ድረስ በከተማው እንቆያለንና። ሽማግሌውም ታዘዘ። ከማሳውም እሸትን ቀጠፈ፣ በሬዎቹንም እየነዳ ወደ ቤታቸው ሄደ። የከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለም፣ ይህን ከወዴት አገኘኸው አሉት። ቃልንም አልመለሰላቸውም። ወሬውንም በከተማው ሁሉ ተሰራጨ። ባለሥልጣናትም መጡ። የእህሉን ምስጢር ንገረን፣ አለበለዚያ ትሞታለህ አሉት። ሽማግሌው ግን መልሶ ከእኔ ጋር ሕይወት ሳለ ሞትን አልፈራም አላቸው። ቀጥሎም እውነቱን ሁሉ ነገራቸው። የከተማው ገዢዎች ሐዋርያትን ፈሩ፣ ሰይጣንም ልባቸውን አስጨከነው። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12ቱ ወገኖች ውስጥ ከሆኑ ወዮልን፣ እንድንገላቸው ተዘጋጁ አሉ። ሌሎች ግን ተንቀጠቀጡ፣ አምላካቸው የጠየቁትን ሁሉ እንደሚያደርግ ሰምተናል አሉ። ስለዚህ አሳፋሪ ዕቅድ አወጡ፣ ሐዋርያቱን ለማባረር። አንዲት ሴት ጋለሞታ የሆነች ገላልጠው ራቁቷን በከተማው በር ላይ አስቀመጧት። ነገር ግን ቅዱስ ታዲዮስ ዓይኖቹን ወደ ሰማይ አነሳ። ጌታ ሆይ በከበረ ስምህ እስክንሰብክ ድረስ በራሷ ጸጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤልን ላክልን አለው። በዚያንም ጊዜ በጸጉሯ ተሰቀለች። ሕዝቡን በፍርሃት ጮኹ። ሴቲቱም ወደ ገዢዎቹ ዞራ ጌታ ሆይ ፍረድልኝ ብላ ጮኸች። ነገር ግን የሶርያውያን ልባቸው ደነደነ። ከዚያም ሐዋርያት ጸለዩ። የመላእክት አለቃ ሚካኤልም ወረደ። ከተማይቱን የያዙ ርኩሳን መናፍስትም ተባረሩ። የሕዝቡ ዓይኖችም ቅርፊት እንደወደቀ ያህል ዓይናቸው በራ። ትምህርቱንም ተቀበሉ፣ አመኑም።
ከዚህ በኋላ ቅዱስ ታዲዮስ ሴትዮዋን አወረዳት። አልተፈረደባትም፣ በአፍረትም አልቆመችም። በቤተ ክርስቲያን ግን አገልጋይ ሆነች፣ ያውም ዲያቆናዊት። ሕያው የሆኑ የመዳን ምልክቶችም ተገለጡ። ድንቆች ተአምራት ተሰሩ። ዕውሮች አዩ፣ አንካሶችም ተጓዙ፣ ደንቆሮዎች ሰሙ፣ ዲዳውም ተናገረ፣ ለምጻሞችም ነጹ፣ አጋንንትም ሸሹ፣ ሙታኖችም ተነሱ። ከተማው ሁሉ እስኪመሰክር ድረስ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ። ሰይጣን ግን ይህን አይቶ ተቆጣ። ገንዘብ በሚወድም ባለጠጋ ሰው አደረ። ወደ ቅዱስ ታዲዮስም ቀርቦ የእግዚአብሔር አገልጋይ ብዙ ሀብት አለኝ፣ ለመዳን ምን ላድርግ አለው። ሐዋርያውም በእርጋታ መለሰ፣ ጌታ አምላክህን በፍጹም ልብህ ውደድ፣ አትግደል፣ አትስረቅ፣ አታመንዝር፣ ክፉ እንዲደርስብህ እንደማትፈልግ ሁሉ በሌላው ላይ ክፉ አትስራ። ገንዘብህን ሸጠ ለድሆችና ለምስኪኖች ስጥ፣ በሰማይም ለዘላለም የሚኖር ድልብ ታገኛለህ አለው። የሰውየውም ፊት ጨለመ። በቁጣም ሐዋርያውን ይገለው ዘንድ አነቀው። የእግዚአብሔር ጥበቃ ባይሆን ኖሮ አመፁ ፈጽሞ ባጠፋው ነበር። ጴጥሮስም መጥቶ ገሰጸው። የክርስቶስን ሐዋርያ እንዴት ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከመግባት ይልቅ ግመል በመርፌ ዓይን ቢያልፍ ይቀላል ብሏል አለው። ሰውየውም አፌዘ፣ ይህ ሊሆን አይችልም። በዚያው ቅጽበት ግመል በመንገድ ላይ አለፈ። ታዲዮስም አስቆመው። መርፌ ጠየቀ። የመጀመሪያው መርፌ ግን ሰፊ ቀዳዳ ነበረው። አይሆንም አለ ሐዋርያው በእርጋታ። የእግዚአብሔር ክብር እንዲገለጥ ጠባብ አምጡ። አመጡለት። ጸለየ። ጌታ ሆይ ኃይልህን አሳይ። እጁንም ዘርግቶ ባለ ግመሉን ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አንተ ከግመልህ ጋር በመርፌው ቀዳዳ ውስጥ ግባና እለፍ አለው። ግመሉም አለፈ። 1 ጊዜ፣ 2 ጊዜ፣ 3 ጊዜ። ሕዝቡም እንዲህ ብለው ጮኹ፣ ከቅዱሳን ሐዋርያት አምላክ በቀር ሌላ አምላክ የለም ከኢየሱስ ክርስቶስ በቀር አሉ። ባለጠጋውም ሰው በንስሐ ወደቀ። ይቅር በለኝ፣ ሀብቴን ውሰድ፣ ለድሆችም ስጠው አለው። እርሱም አደረገለት። ባለጠጋውም ተጠመቀ፣ ቅዱስ ቁርባንም ተቀበለ፣ እናም ታደሰ። ቅዱስ ታዲዮስ በብዙ አገሮች ተቀመጠ። ከአይሁድም መከራን ተቀበለ። በአሕዛብም አገር ተሳደደ። ተሳለቁበት፣ ተደበደበ፣ ተሰደበ። ሆኖም የመጀመሪያውን ቃል ኪዳን በውስጡ ተሸክሟል። ወዳጄ ታዲዮስ አትፍራ የሚለውን። ጊዜው ሲደርስ ምድራዊ ድካሙ አበቃ፣ በሽንፈት ሳይሆን በሰላም። የክርስቶስ አገልጋይ ግን ወዳጅ በሆነው በቅዱስ ታዲዮስ ጸሎት ይጠብቀን ለዘላለሙ አሜን።